አራት ሰዎች አራት ሸምገል ያሉ ሰዎች አራት ታላላቅ ሰዎች ላልተወሰነ ጊዜ በአርምሞ በጸጥታ ሪፍሌክት እናርግ ሜዲቴት እናርግ እንጸልይ ብለው ይወስናሉ። ንግግር አይፈቀድም። ከፈጣሪያችን ጋር ብቻ የምናወራው ያም ንግግር የሚፈቀደው በአርምሞ ነው፣ በዝምታ ውስጥ ነው ብለው ተስማምተው ጸሎት ይጀምራሉ። ከትንሽ ደቂቃ በኋላ ጧፍ ለክሰው የጸለዩ እያሉ ንፋስ እየመጣ ጧፉን ለማጥፋት ይረብሻል እና አንዱ ሰው ከአራቱ ንፋሱ እኮ ጧፋችን ሊያጠፋብን ነው ብሎ ይናገራል። እና ሁለተኛው ሰው ዝም እንበል ተብሎ አልነበረም ወይ ይላል። ሶስተኛው ሰው እናንተ ሁለት ሰዎች በጠበጣችሁ ለምን ትናገራላችሁ ይላል። አራተኛው ሰው ደግሞ ዋው እኔ ብቻ ቃሌን ጠበቅኩ ይላል። የመጀመሪያው ንፋሱ ጧፉን ሊያጠፋብን ነው ያለው ሰው የተፈጥሮን ቻሌንጅ መቋቋም የማይችል ነው። ተፈጥሮ የሚሰጠውን ፈተና ተቋቁሞ ቅድም ለገባለት ዋና ግብና ዓላማ መቆም የማይችል ነው። ምክንያት የሚፈልግ ማለት ነው። ሁለተኛው ደግሞ ዝም እንበል ብለን አልነበረም ወይ የሚለው ሰው ከዋና ዓላማው ከጸሎቱ ከስምምነቱ በላይ ሕግ ያስጨንቀዋል። ዝም እንበል የተባለበት ዋናው ምክንያት ለጸሎት ነው። እሱን ረስቶት ዝም እንበል የተባለው ስምምነት ተጣሰ ይላል። የሚያስጨንቀው ሕግ ነው። ሶስተኛው ደግሞ ሰው ዝም አትሉም ወይ ያላቸው ትዕግስት የለውም። መታገስ አይችልም ብቻ ሳይሆን በሰዎች ይሰናከላል። ለምሳሌ ሪፎርሙ እንደዚህ ሆነ ብለው ሰዎች የሚያቆሙን ይመስላቸዋል። አንቆምም እኛ